የምትገዛው አንተ ተገዢ ከሆንክ ነው። ሚስት እንኳን መሆን ካቃተሽ በሰውነት ለባለቤትሽ ክብር ስጥ። እጸልያለሁ እግዚአብሔር የትዳር መልስ አልሰጠኝም። አሁንማ እግዚአብሔር ላይ ተስፋ ቆረጥኩ። እግዚአብሔርን ከሐሳብሽም ከመንፈስሽም አታውጭ። ዓለምን ሁሉ ቢገዛ ነፍሱን ካላተረፈ ምን ይረበዋል? ሚስትህንም እንደ ሚስትነቷ መጠን የምትወዳት የክርስቶስ ፍቅር ሲገባ። ይሄ በትንሽ ነገር እንዳትታማ፣ ይሄ በጊዜ ግባ መጠጥ እንዳትጠጣ እንዳትታማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ? ሳምንታችሁ እንዴት ነበረ? አሜን። እግዚአብሔር ስሙ ዘወትር የከበረና የተመሰገነ ይሁን። ኃጢአተኛው ኃጢአቱን ይቀጥል፣ ጻድቁም ጽድቁን ይቀጥል ተውት። ነገር ግን ለእያንዳንዱ እንደ ስራው መጠን ከፍል ዘንድ እኔ እግዚአብሔር ዋጋዬ ከኔ ጋር ነው ይላል። በተለይ በዚህ ዘመን ሰዎችን ጀጅ እንዳናደርግ እንዲህ ነው እንዳንል መምከር ያለብን እንድንመክር፣ መገሰጽ ያለብን እንድንገስጽ፣ መቆጣት ያለብን እንድንቆጣ፣ ማስተማር ያለብን ደግሞ እንድናስተምር፣ ከዛ በላይ ያለው ግን የእግዚአብሔር ስራ እንደሆነ የማን ስራ እንደሆነ የእግዚአብሔር ስራ እንደሆነ ከዛ በኋላ ብዙ አትፍረዱ። ምክንያቱም ለእያንዳንዱ እንደ ስራው መጠን እንደ ዋጋው እንዳይገለገለው እንደ ድካሙ እንደ ክፋቱም እንደ ደግነቱ መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው። ጻድቁም ግን ወደፊት ይጽደቅ፣ ኃጢአተኛውን ይቀጥል፣ ሁሉም ወደፊት። ነገር ግን ለእያንዳንዱ እንደ ስራው መጠን ከፍል ዘንድ እኔ እግዚአብሔር ዋጋዬ ከኔ ጋር ነው ይላልና ጌታ ኢየሱስ ክርስቶስ እንግዲህ በዚህ ምድር ላይ በተገለጠበት ወራት ላይ እንደሚገባን ከዓለም ከተፈጠረ እስከ ዛሬ ድረስ ከዚህም በኋላ ደግሞ ባሉት ጊዜያትም እግዚአብሔር በብዙ መንገድ አስተምሯል። በስጋ በተገለጠበት ወራት ላይም ደግሞ በመጽሐፍ የተመሰገበልን የተቀመጠልን የሰው ልጅ ከተማረ ሁልጊዜ እንደምነግራችሁ መጽሐፍ ቅዱስ እግዚአብሔር በአንድም በሌላም መንገድ ያስተምራል። ሰው ግን ምን አይልም ይላል፣ አያስተውልም። ብዙ ጊዜ የእውቀት ችግር ሳይኖር እናንተ ሁላችሁ በራሳችሁ ዘርፍ በተማራችሁበት የሆነ ነገር ታውቃላችሁ። ችግሩ የእውቀት ሳይሆን የማስተዋል ችግር። ሴትነቷ ብዙ ነገር ጠፍቷባት ወይ ደግሞ እንዲጠፋባት አድርጓት ሳይሆን ወንዱም እንደ ወንድነቱ ብዙ የማያውቀው ሳይሆን ብዙ የሚያውቀው ነገር እንዳለ ሆኖ ምን ይቸገራል ምን ይጠፋበታል ብላችሁ ካላችሁኝ ለወንዱ ማስተዋል ይቸገራል። ወንዱ ማስተዋል ይቸገራል፣ ሴቷም ደግሞ ማስተዋል ትቸገራለች። መልኩ ሳያንሳት፣ ቁመናው ሳያንሳት፣ ጸባዩ ሳያንሳት፣ ሞያው ሳያንሳት በዛው መጠን ደግሞ ያንንም የሌላት አለች። ሁሉም አይደለም መልክ ቢኖረው፣ ሁሉም አይደለም። ሁላችንም ለክርስቶስ ቆንጆዎች ነን፣ ሁልጊዜ የምነግራችሁ ትምህርት ነው። ነገር ግን በማስተዋል ደረጃ ከመቶ ሴቶች አንዷ ነው የምታስተውለው። ማስተዋል ደግሞ የሚለካው በምን ጊዜ ነው ካላችሁ፣ ሁሉ ጊዜ አይደለም። የሰው ማስተዋሉ ምናልባት በችግሩ ጊዜ፣ ምናልባት ወይ በደስታው ጊዜ፣ ምናልባት በንግግሩ ጊዜ ምን ያህል አስተዋይ እንደሆነ ሰውየው የምታውቁት የሆነ ሰዓት ላይ እንጂ በኖርማል ፊቱን አይታችሁ ይሄ ሰው የተረጋጋ ነው፣ ይሄ ሰው ጨዋ ነው ማለት አይቻልም። የተረጋጋ የሚባለው ዝም ያለ ሰው አይደለም። ከላይ ጸጥ ብለው ውስጣቸው በጣም ብዙ ጩኸት የሚጮህባቸው ሰዎች አሉ። ውስጣቸው ሰላም የሌለ መረጋጋት የሌለ እረፍት የሌላቸው ሰዎች አሉ። ከላይ ግን ጸጥ ያለ ማንነት ያለ። በዛው መጠን ደግሞ ከላይ ውስጣቸው ሰላም ያላቸው ከላይ ደግሞ ትንሽ መረጋጋት የሌላቸው ሰዎች አሉ። እና ሁሉም አይደለም የሚታደለው፣ ጥቂቶች ብቻ ነው ያንን የሚያስተውሉት። እና መቼም በዚህ ምድር ላይ እግዚአብሔር ከፈጠረን በኋላ በምድር ያሉትን ሰውን በአርአያችን በመልካችን እንፍጠር በምድር ያሉትን ሁሉ ይገዛ ዘንድ ይላል። እና ሴትም ገዢ ለመሆን የተፈጠረችው ወንድም ገዢ ለመሆን የፈጠረ። በዛው መጠን ደግሞ የምትገዛው አንተ ተገዢ ከሆንክ ነው። ተገዢነት ለማን ነው? ለማን ነው? አዎ አንተ ለበላይ ትገዛለህ፣ ከዛ በታች ደግሞ ያሉት ለአንተ ይገዛሉ። እኛ ለእግዚአብሔር እንገዛለን፣ ሚስቶቻችን ለኛ ይገዛሉ። ሚስት ለእግዚአብሔር ትገዛለች፣ ከዛ በኋላ የባሏ ልብ ደግሞ ለሷ ይገዛላታል። መጀመሪያ ግን ለእግዚአብሔር መገዛታል። ሌላው ቀርቶ ምናልባት በመንግስት መስሪያ ቤት ላይ ያላችሁ ካላችሁ አለቃ አለን አይደል? ሁላችንም በቃ የኛ በላይ ሰዎች አሉ። እነሱን ማክበር መብት ነው ግዴታ ነው? መብት ነው ግዴታ ነው? ያ ሚሊተሪ ባክግራውንድ ያላችሁ ሰዎች ታውቁታል። ትንሽ ፖዚሽን እንኳን የሚበልጥህን ሰው በምን ደረጃ የማክበር ግዴታ እንዳለበት ይሄ የትም ቦታ ነው። ትንሽ እንኳን እንደውም ፈረንጆች ውጭ ሀገር ቦስ ኢዝ ቦስ ጀስት ዱ ኢት፣ ዝም ብለህ ስራ ስራ፣ አለቃ ነው ትባላል። አለቃ ነው፣ ዝም ብለህ ስራህን ስራ ትባላል። እንደፈለገ ማፌዝ መናገር የለም። በቃ አለቃ ነው፣ ዝም ብለህ ስራህን ስራ። ልክ ላይሆን ይችላል፣ ነገር ግን ልክ እንዳልሆነ የምትነግርበት መንገድ ካልተለየ በስተቀር ዝም ብለህ ስራህን ስራ፣ አለቃ ነው ትባላል።
ካንተ ትንሽ ፖዚሽን የሚበልጠውን ሰው የማክበር መብት ሳይሆን ይሄ ዲሲፕሊን ስነ ስርዓት ነው እግዚአብሔርም ያስቀመጠልን። ባል ምናልባት 15 ዓመት ሚስቱን ይበልጣታል። እኔ ብዙ ጊዜ እላቸዋል እንደ ባል እንኳን ማለሽን ማክበር ከተቻለ ካጣሽው ከደከመሽ እንደ ሰው ሰብአዊነት ይበልጣል አይደለ? እንደ ሰው እንኳን እንደ ሚስት እንኳን እሷን መውደድ ካቃተ እንደ ሰብአዊነት እንኳን ተው ባልነትን ተው ሌላው ቢቀር እንደ ባል መሆን ካልቻልክ እንኳን እንደ ሚስትን በሰብአዊነት በሰውነት ለምሳሌ እንደው አንድ ሰው እየተራበ ብታዩት እንደው የፈለገ ጨካኝ ብትሆኑ ምግብ ተከለክሉታላችሁ? መጽሐፍ ቅዱስ እኮ እንደዚህ ይላል ከናንተ ዳቦ ለምኖት ድንጋይ ይሰጣል ወይ? እናንተ ክፎች ስትሆኑ ይሄን ካደረጋችሁ የሰማይ አባታችሁ እግዚአብሔር እንደሞ ተመልከቱ ይላል። ዳቦ ለምኖክ አንተ ድንጋይ አትሰጥም። አንተ ሰው ነህ፣ እግዚአብሔር ደግሞ እግዚአብሔር ነው። ሰው እናንተ ክፎች ስትሆኑ ይሄን ማድረግ ከቻላችሁ የሰማይ አባታችሁ እግዚአብሔር ደግሞ አስቡት ይላል። እና መጀመሪያ የሚቀድመው ሰውነት ነው። ክርስቶስ ለዚህ ሰውነት ነው ብዙ ዋጋ የከፈለው። ስለዚህ መጀመሪያ ሰውን እንደ ሰው ማየት፣ ሴትንም መጀመሪያ እንደ ሴት ማየት፣ እንደ እናት፣ እንደ እህት፣ እንደ ጓደኛ፣ እንደ ነገ ሴት ልጅ እንደምትወልድ። ምክንያቱም አንተና ሚስትና እናት መካከል ያለው ልዩነት ሚስቱ ያው የአንተ ልጅ ነው የምትወልደው አንተን መውለድ ስለማትችል። አንተ ኦልሬዲ የተወለድክ ነህ። የተወለደን መልሶ መውለድ አይቻልም። መጀመሪያ ሰው ወልዷል። ስለዚህ መጀመሪያ ከእናት ስለተወለድክ ከሷ በኋላ ምናልባት ሚስት ለአንተ ልጅ ትወልዳለች። ስለምትወልድ ልጅ ብቻ ሳይሆን እንደ እናትነቷ እንደ ሴትነቷ መጀመሪያ በሴትነቷ ክብር ትሰጣታለህ። ለእናትህም ስለወለደች ብቻ አይደለም እናት የሚለውን ስም ስለያዘች ብቻ። ለምሳሌ መንገድ ላይ የምናያቸው እናቶች አሉ። የኛ እናት ላይ ሆኑ ይችላል። መንገድ ላይ የምናያቸው እናት ናቸው አይደለም? እናት ነች። ለአንተ ባትሆን እንኳን ለሆነ ሰው እናት ነች። ያልወለደችን ብትሆን የሆነ ቦታ ላይ ያቺ ሴት ለሆነ ሰው የሆነ እናት ሆናለች ወይ ደግሞ አሳድጋለች። ስለዚህ ሰውን በሰውነቱ ሴትንም በሴትነቷ መጀመሪያ ክብር፣ ለሰው ልጅ ክብር ትልቁ ክብር ነው። ያደጉ ሀገራት ላይ በምን ይበልጡናል? እንደኛ እግዚአብሔር ብዙ ማለት እንትን የላቸውም። አንዳንዶቹ ሃይማኖት የላቸው ግን ሰዋዊነት ይሄ ሞራል ግን አላቸው። የሞራል ልዕልናቸው በጣም ከፍ ያለ ነው እና ከዛ የተነሳ ሰውን እንደ ሰውነቱ ውሻ ጥሬ ስጋ የሚያበሉት ለዛ ነው። ገንዘብ ስላላቸው አይደለም። አንዳንዶቹ የገንዘብ ችግር አለባቸው ግን ውሾቻቸውን በትክክል ይመግባሉ፣ በትክክል ይንከባከባሉ። ሰውነታቸውን ሲያጡ ትሪት ሲያደርጉ አላያችሁ? ለውሻ እንግዲህ አስበው፣ ለሰው አይደለም። እና እኔ እዚህ ውስጥ ያለች ሴት ሚስት እንኳን መሆን ካቃተሽ በሰውነት ለባለቤትሽ ክብር ስጪ። አንተም እንደው በሚስትነቷ ለሴት ልጅ የሆነ ነገር ማድረግ ባትችል እንኳን በሰውነቷ ሰው ሆና ስለተፈጠረች ብቻ ክፉም ትሁን ደግ ላንተ ለደግነት ደግ ነኝ ብለህ የምታስብ ከሆነ ክፉ ከሆንክ ለክፋት የሚከፍል ማን ነው? ያ የእናንተን ያደረጋችሁት ነገር ተመልሶ ለእናንተ ይደረግላችሁ። በሰጣችሁት መጠን መልሳችሁ ትቀበላላችሁ፣ በወደዳችሁ መጠን ትወደዳላችሁ። ምናልባት ግን እኔ አንደኛ ሳሙኤል ምዕራፍ 7 ከቁጥር 16 ላይ ያለውን ኃይለ ቃል ሁሌ የማነብላችሁ ለምንድን ነው? ልብሽ ንጹህ ካልሆነ ድካም ነው፣ ህይወት ድካም ነው። አሁን ይህን ትምህርት ራሱ የምንማረው በተቻለ መጠን ልብህን ንጹህ እንድታደርግ ነው። ልብ ንጹህ ካልሆነ ከዚህ በኋላ ምን ያህል እንደምትደክም ልነግር አልችልም። እግዚአብሔር ከኦሪት ዘፍጥረት አንስታችሁ እስከ ራእይ ዮሐንስ ካነበባችሁ አንድ ነገር ይወዳል። በቃ መጀመሪያው መደምደሚያው እሱ ነው። እሱ ምንድነው? ልብ። ይሄ አለባበስ፣ ቁመና ምናምን ይሄ ለሰው እንደሚታየው ነው። የሆነ ሰዎች ተመሳሳይ ሰዎች ከተጋቡ ከሱ የሆነ ነገር ይወስዳል ልጅ፣ ከእናቱ የሆነ ነገር ይወስዳል፣ የሆነ ልጅ ይወለዳል። ይሄ ምንም የእንትን ጉዳይ ነው። ነገር ግን ይሄ በልብ ደረጃ ግን እግዚአብሔር መፈጽም የሚያየው ልክ ለምሳሌ ዓለም ላይ ያሉትን መኪና የምናስብላቸው ወይ ደግሞ መኪና ከሚያስብላቸው ነገር አንዱ ሞተር ነው። የኤሌክትሪክ ምን በል ብቻ አንድ ነገር ያገናኛል። እሱ ምንድነው? ሞተር ነው። ኤሌክትሪክ ሞተር ያላቸው አሉ፣ የቤንዚኖቹ የናፍጣዎች የራሳቸው አንድ የሚያደርጋቸው ነገር አለ። ሰው ልጅ ከእግዚአብሔር ጋር ሴትም ትሁን ትልቅም ትንሽም ደሃም ሀብታምም አንድ ነገር እዚህ ምድር ላይ ያለን ሰው አንድ ያደርገዋል። አንደኛ ሰውነቱ፣ ሁለተኛ ደግሞ ልቡ። እግዚአብሔር ምን ይወደኛል ዛሬ ለምኜ ዛሬ እንዲሳካልኝ ምን ላድርግ ብለህ ካልክ የመጀመሪያ ልብህን አስተካክል። እኔ እዚህ ውስጥም ራሱ ካለች እንደዚህ አይነት ሴት ዛሬም ብትለምኝ እኔ እንግዲህ አንዳንድ ሰው የተጠቀመበትን ሲያወራ ጥሩ ነው፣ የሚያውቀውን የኖረበትን የደከመበትን ቢያወራ ጥሩ ነው። እና የሆነ ጊዜ እኔም ከዛሬ 10 ምናምን በቃ 8 9 10 ዓመት በፊት ነገር አይታየኝም ብዙ ለካ ልብ ትንሽ ጠማማ ያናል እንደዛ ነኝ ባለልም እንኳን ትንሽ ልብ ላይ ወልጋዳ ነገር ካለ እንዴት እንደምትታሽ ለነገር አልችልም። በማግስቱ የምትባረከው መቼ ነው? ትንሽ ልብ ጥሩ ከሆነ። ስለዚህ
መጀመሪያ ከሚስትም ጋር ከባለቤትሽም ጋር ከመታገልሽ በፊት መጀመሪያ ትግሉ ከልብ ጋር፣ ጦርነት ከራስ ጋር። ልብሽን መጀመሪያ ንጹህ አድርጊ፣ አንተም ልብህን ንጹህ አድርግ። ለምን? ያ ንጹህ ልብ ለእግዚአብሔር መስዋዕት ማቅረቢያ ነው። መስዋዕት የምታቀርብበት ቦታ ደግሞ ንጹህ ካልሆነ ምንም ነገር ብትሰጥ ዋጋ የለው። ምንም ነገር በጣም ሚሊዮን ሰው ቤተክርስቲያን ቢሞላ ባይሞላ ምንም ለእግዚአብሔር ምንም አይደለም። ልቡ ግን ከእግዚአብሔር ጋር የሆነ ለዛ እኮ ነው ይሄ ሕዝብ በከንፈሩ ያመልከኛል ልቡ ግን ምን ያለ ነው አለ፣ ከኔ በጣም የራቀ ነው። በነቢዩ ኢሳይያስም በሬ ገዢውን አህያ ጋጣውን አወቀ፣ ሕዝብ እስራኤል ግን እኔ ሊያውቀኝ አልቻለም። እና በተቻላችሁ መጠን የልብ ንጽህና ለባል አይደለም የሚጠቅመው፣ የልብ ንጽህና የሚጠቅመው ለሚስት ነው። የልብ ንጽህና የሚጠቅመው ለባል ነው። ስለዚህ በተቻላችሁ መጠን በየቀኑ ነብዩ ዳዊት እኮ እንደዚህ ይላል፣ አቤቱ ንጹህ ልቦናን ፍጠርልኝ፣ የቀናውን መንፈስ ምን በል በውስጥ ያድስ። እና የየዕለት ጸሎትሽ ብትሆኚ ይሄ በነገራችን ላይ ለሌላ አይደለም ለኛ ሰላም ስለሚሰጥ ሚሊዮን ሰው የአእምሮ ጤና ችግር፣ መረጋጋት፣ ሰላም ማጣት፣ ደስታ ማጣት ስለሚታይ መረጋጋት የለም፣ ሰላም የለም፣ ደስታ የለም። ገንዘቡ ግን ጠፍቶ አይደለም፣ መኪና ጠፍቶ አይደለም፣ ንብረት ጠፍቶ ምንም የጎደለ ነገር የለም፣ ግን መረጋጋት የለም፣ ደስታ የለም፣ ሰላም የለም። ስለዚህ ያ ደግሞ ከምን ጋር የሚገናኝ ነው? ከልብ ጋር። በዛ ላይ ደግሞ አምልኮታችን የምንፈጽመው መጀመሪያ በልብ ነው። በልብ ያላመሰገን ከሆነ ለዛ ነው ብዙ ጊዜ እንደውም ጩኸት በቃ ይሄ ጩኸት ሳይኖር ቤተክርስቲያን ብዙ ጊዜ በጣም መወደው ድምጽ ማጓያ ከተዘጋ በኋላ ቤተክርስቲያን ማታ ላይ ማንንም በማያይ ሰዓት ላይ ገብተህ ቁጭ በልና ማንበቡን ራሱ ተወውና በቃ ተረጋግተህ እግዚአብሔር ይመስገን ብለህ ኢሞሽናሊ ከእግዚአብሔር ጋር ኮኔክት አድርገህ ትወጣለህ። በቃ ነፍስ ገነት ደርሳ እስከምትመጣ ድረስ። እና ጸሎት ደግሞ የሚባለው እንደዛ ነው። ይሄ በአፍ ብቻ አባታችን ሆነን ብለህ ብታነብም ያው ንባብ ነው የሚሆን ሲዋሃድ። ለዛ ነው ሰይጣኑ እኮ እየጠራን አባታችን ብትል ያን ሌሊት የሚያስጨንቅ መንፈስ ጥሎ አይሄድም። ለምን? ይሄ አፍህና ልብ አልተገናኘም። የአፍህና የልብ ከተገናኘ ከዛ ታሪክ ትሰራለህ። ስለዚህ ጸሎት ላይም መገናኘት አለበት። በቃ ከነፍስ ስትለምን በተለይ መኪና ተረክ አረጋችሁ ከከተማ ወጣ ብላችሁ ትንሽ በጣም ተረጋግታችሁ ከተረጋጋችሁ በኋላ ከዛን እግዚአብሔርን ስትለምኑት ከሰጣችሁ ለምን እንደሚሰጣችሁ ታውቃለህ። ከከለከላችሁ ለምን እንደሚከለክል ሪዝኑም ይገባችኋል። እና በተቻለ መጠን ቤታችሁ የጸሎት ቤትም እንደው በችኮላ ብቻም ሳይሆን ጸሎት ቤት ገብተህ ተቀመጥ አይፈቀድም እኮ አንዳንድ ሰዎች እንደ ማረፊያ ጸሎት። ነብዩ ዳዊት በእግዚአብሔር ፊት ዕለት ዕለት ቆማለሁ ነው ቀመጣለሁ ነው? መቆም ነው። ጸሎት ቤት እኮ መቀመጥ ብዙ አይፈቀድም። መጀመሪያ መቆም ነው ብትችል እና ተረጋግተህ ከእግዚአብሔር ጋር መጀመሪያ ግን ልብህን አስተካክለ እና መጀመሪያ ልብሽን አስተካክለ። ብዙ ሰዎች ላለፉት 6-7 ዓመታትም እጸልያለሁ እግዚአብሔር የትዳርን መልስ አልሰጠኝም እና አሁንማ እግዚአብሔር ላይ ተስፋ ቆረጥኩ። ምን እንደማለት ነው? እንደ ጥቅመኛ ሰው ባይሰጥ አታመልከውም ማለት ነው። ስለ ጥቅም ደግሞ ሰውን የሚወድ ሰው እንግዲህ ምን ያህል እንደሚረብሽ ልነግራችኋል። ሰው እናንተን ብሎ ሲወዳችሁ ነው ደስ የሚለው? ጥቅም ፈልጎ ሲወዳችሁ ነው ደስ የሚለው? ጥቅም ፈልጎ ሰው እናንተን ብሎ ሚስት እግዚአብሔር ሚስት ለወደፊት ቢሰጥና ወይ ደግሞ ሚስት አንተን ብላ ስትኖር ነው ደስ የሚል? ጥቅም ፈልጋ ስትኖር ነው ደስ የሚል? ምን ፈልጎ ሲሆን ነው ደስ የሚል? አስበው። እግዚአብሔርን ስለሚባረክ ብቻ ስታመልከው ስለሚሰጥ ብቻ ሚስትም ልጆችን በቃ ስለ ችግሩ ነው። እንደዛ ማለት ምን ማለት ነው? ችግሩን ነው በደንብ የምትወደው እንጂ እግዚአብሔርን አይደለም። ያ ደግሞ የተወላገደ ነገር ይኖራልና ለምንም እንዳትሰማ ያደርጋል። የሚቻለው ከተቻለ ቢያደርግ ደስ የሚለው እግዚአብሔር እንደ እግዚአብሔርነቱ መጠን እግዚአብሔር ፍቅር ስለሆነ እግዚአብሔር መሐሪ ስለሆነ ሁሉን ቻይ ስለሆነ ባለጠጋም ስለሆነ የሚወደድም ስለሆነ የሚወደድ ባህሪም ስላለ እግዚአብሔር ባህሪው የሚወደድ ነው። እግዚአብሔር ፍቅር ነው የሚለው መጽሐፍ ለዛ ነው። ለምንድን ነው ፍቅር የሆነው? እንዲሁ ሰው ስለሚወድ። እኔ የፈለገ ጥሩ ሚስት ይኖር እወድሻለሁ አትበላት፣ ያስቤዛ ገንዘብ አትስጥ፣ አታዳምጣት። ከዛ በኋላ ከወር በኋላ ታየዋለህ ሚስትህ ሆና ትቀጥላለች ወይ? ባለቤትሽን እወድሃለሁ አትበይው፣ ምግብ አትስሪ፣ አንዳንድ ቀን እያመሸሽ እንደተለመደው ግቢ ምናምን። ከዛ በኋላ ባል ሆኖ እዛ ይቀመጣል አይቀመጥም። ሰዎች ከኛ ጋር የሚኖሩት ከኛ ጋር የሚያገኙት ነገር ስላለ፣ እግዚአብሔር ግን ከኛ ጋር ያለው ለኛ ነው እንጂ ከኛ የሚያገኘው ነገር ስለሌለ ከኛ የሚያገኘው ምንም ነገር በቃ እንዲሁ ዓለሙን ምንድነው የተባለው? ዓለሙን እንደዚሁ ወዶታልና። ስለዚህ ሰው ልጅ የክርስቶስ ፍቅር ቢገባው መጀመሪያ እግዚአብሔር ፍቅር ሲገባው ነው። ምንድነው ስለ ትዳር የምናስተምረው? ሰውየው የክርስቶስ ፍቅር ያልገባውን ሰው የሴት ፍቅር ብታስተምሩ ምን ይገባዋል?
ክርስቶስ የቆሰለለትን ያቆሰል ህመም የማይገባውን ሰው ስለ ሴት ፍቅር ብትነግረው ምንም ለሱ ምንም። እንግዲህ ከዚህ በፊት ነግራቸዋለሁ ስልጠና ላይ የስነ ጽዋት ተመራማሪዎች ኢየሱስ ክርስቶስ ይሄ በዚህ 72 ጉንጉኖች ራሱ ላይ የተደረጉትን 72 ጉንጉኖች ፈቱና አንዱን ሪሰርች ሰሩበትና ይህንን ግድግዳ ሚስማር አይበሳም፣ ከሚስማር ደግሞ የሚጠነክር ምናልባት እንትን ላይ ያላችሁ ሰዎች ታውቃላችሁና በጣም ከባድ ሚስማር ከሚስማር 2 እጥፍ የሚጠነክር ነበር አንዱ። እንግዲህ 72ቱን አስቡት እዚህ ላይ ተደርጎባችሁ ወደ ውስጥ እንዲገባ ይሄንን በስቶ ወደ ውስጠኛ የአእምሮ ክፍል እስኪገባ ድረስ ስቃዩን አስቡት። ላብ ነው የማትሉት፣ ደም ነው የማትሉት፣ ግን ይሄ የተመረዘ የቀይ የሻይ እንትን አይነት ነጠብጣብ ያልበው ነበር ይላል። ይሄ ፍቅር የማይገባው ሰው ምንም ብትነግረው የሚገባው አይደለም። መጠጥ አይበልጥበትም፣ መጠጥ ይበልጥበታል ከእግዚአብሔር፣ ዝሙት ይበልጥበታል። ግን በዚህ ደረጃ ነው የተወደድኩ ክርስቶስ እንደዚህ ነው በደም ዋጋ የገዛኝ ብሎ ካሰበ ይሄ ሰው ፍቅር ያውቃል። ፍቅር ለሚያውቅ ሰው ደግሞ ስለ ፍቅር ብታወራም ጥሩ ነው። ይሄ ለማይገባት ሴት መማገጥ ምንም ብትማገጥም ምንም ብታረግ ብዙ አይገርምም። ለምን ከዚህ የተሻለ ማሰብ አትችልም፣ ከዚህ የተሻለ መሆን አትችልም። ስለዚህ በልባችሁ በደንብ መንገስ ያለበት የክርስቶስ ፍቅር ነው። የክርስቶስ ፍቅር በልብ ከነገሰ ሚስትን እንዴት መውደድ እንዳለብህ ምንም አስተማሪ አትፈልግም። እና ያላገባችሁም ሰዎች አትጨነቁ ለምታገቡት ሰው። እኔ መጽሐፍ ቅዱስ በተደጋጋሚ ሰው ቢያነባው ራሱ ወደ ህይወቱ አንጥቶ ኦኬ ለምንድን ነው የሚጨነቀው አይልም። መጽሐፍ ቅዱስ ምንድን ነው የሚለው? አትጨነቁ አይደለ? ለምን? ጸጉራችሁ እንኳን በእግዚአብሔር ዘንድ የተቆጠረ ነው። የሰማይ ወፎቹን ተመልከቱ፣ አይዘሩም፣ አያጭዱም፣ አይወቅጡም፣ ግን በጎተራ አይከቱም። ማን ይመግባቸዋል የተባለው? እግዚአብሔር ይመግባቸዋል። ስለዚህ ክርስቶስ የዋለለትን እንግዲህ በዛ ጅራፍ 6666 ጊዜ በዚህና በዛ መገረፍን አስቡት። አይኑ እስኪጠፋ ፊቱ እስከማይታወቅ በደም እስከሚታጠብ ድረስ ዓለሙን እንደዚህ ወዶታል። ይሄ መለኮታዊ ፍቅር ለገባው ሰው ሚስቱን እንደው የዚህ 0 ምናምን ራሱ ቢወዳት እኮ በጣም ይበዛባታል። በዚህ ደረጃ አይደለም እላችሁ። የትኛዋ ሴት ነች ተገረፍልኝ የምትለው? የትኛዋ ሴት? ምናልባት አንዳንድ ሙድ የሚይዙ ሴቶች ሊኖሩ ይችላሉ። በቅርብ አንድ ሰው ሚስቴ ዛሬ ስንት ዓመት ነው? የዛሬ 2 ዓመት በአንድ ኃይለ ቃል ነው ያገባዋት አለ። ምን ብላክ ነው እለዋለሁ። አንተን እጄ ላይ ልነቀስ አለችኝ አለ። በዚህ ቃል በቃ በዚህ ደረጃ ትወደኛለች ማለት ነው አልኩኝ አለ። እና ተነቀሰችው? እሱማ አልተነቀሰችም ተይ አልኳት። እሷም ስለምታውቅ ነው። እና ልነቀስ አለችኝ። ከዛ በኋላ አገባዋት። ወንድ ደግሞ የዋ ነው። ራሴን አጠፋለሁም ካለችው ኧረ በቃ እቺ በጣም ትወደኛለች ማለት ነው ቢለው። ለዛ ነው ራሴን አጠፋለሁ የምትል ሴት አትመን፣ ራሴን አጠፋለሁ የሚል ወንድ አትመን። ስሜቱ ነው እንደዛ የሚያስብለው እንጂ እውነት ያጠፋል ወይ አያደርገውም። እሱም ያውቀዋል። ምናልባት አሁን እንደዚህ የሚያደርጉ ሰዎች አሉ። ብዙ ሰዎች ራሳቸውን ገላግለዋል። ያ ግን የስሜት ጉዳይ አይደለም። የእውነተኛ ፍቅር ከሆነ የሌላም ሰው ብትሆን ችግር የለብን። ብቻ አንቺ ሰላም ሁኚ ነው፣ አንቺ ብቻ ይድላሽ ነው። እና እኔ በቅርብ ማስታውሰው ይሄ የጾሙ ከመግባቱ በፊት አንተ ገና መስራት አለብህ። በዛ ላይ 32 ዓመት ነው። እኔ ደግሞ እድሜ እየሄደ ነው፣ 29 ዓመት ነው። እባክህን ግድ የለህም እኔ ላግባ አንተ ስራ አለችው። እኔ ላግባ እድሜ እየሄደ ነው። አንተ ይሁን 5-6 ዓመት አብረን ቆይተናል። ምንም ህይወት ላይ ለውጥ የለም። የገዛው ቤት የለም፣ የገዛው መኪና የለም። በቃ ግን በወሬ ትሞላኛለህ። ግን የሞላ ቤት አላየውም። ሶፋ አልተቀየረም፣ አልጋ አልተቀየረም። ግን አንድ አይነት ስብከት ሁሌ ካንተ ያለውና እባክህን እኔ ላግባ እና ምን ትለኛለህ አለኝ። ምን ትላላችሁ እናንተ ብትሉ? ምን ብለህ ትመክራለህ? ረጅም ዓመት አብረን አሳልፈናል፣ ግን ምንም ለውጥ የለም። እኔ ማግባት አለብኝ፣ አንተ ደግሞ መስራት ነው ያለብህ እና ግድ የለም ፍቅሩን ብቻ ሳይሆን አንዳንዴ መርህም እንከተል እና ምን ይሻላል? አብረን እንሙት። ልጆች በድላቸው ያደጋሉ። እሺ እንዳላችሁ በሉት፣ አስቡበት። ብቻ ግን እንደዚህ ብትባል ምን ትላለህ? አንተ ሰርተ 1-5-6 ዓመት ህይወት ላይ ምንም ጠብ የሚል ነገር ከሌለ፣ ልጆች ማስተዳደሪያ የሆነ ነገር ከሌለ፣ ባለቤት ደግሞ እድሜዋ እየደከመ ስለምን ልነግራችሁ ነው ይሄን ያልኳችሁ? የሰውን እየወደድከው ስትመጣ የክርስቶስ ፍቅር ልክ በደንብ ሲገባ በምን ደረጃ አንተን እንደወደደ ልክ ሲገባ ከዛ በኋላ ሚስትን እንደዚህ ውደዳት ተብሎ አይነገርም። ችግሩ ሰው የእግዚአብሔር ፍቅር አልገባውም። የእግዚአብሔር ፍቅር ካልገባው ደግሞ እንዴት ነው የሴት ፍቅር የሚገባው? እንዴት ነው የአባት ፍቅር የሚገባው? እንዴት ነው የሀገር ፍቅር የሚገባው? እንዴት ነው የወንድም ፍቅር የሚገባው? ባልንጀራህን እንደ ራስህ ውደድ ብለህ እንዴት ታስተምራለህ? መጀመሪያ ማንን መውደድ መማር አለበት? እግዚአብሔርን። ስለዚህ እግዚአብሔርን በሐሳባችሁ መጽሐፍ ቅዱስ ይላል እግዚአብሔር አምላክህን በፍጹም ሐሳብ በፍጹም መንፈስ በደመ ነፍስ ሁሉ ማንን ውደድ ይላል?
የእውነት ማትረፍ ከፈለጋችሁ እቺን ነገር በደንብ ስሟትና አድርጉ። በቃ የጠቀመኝ እኔ ያው ታውቃላችሁ እዚህ ምድር ላይ ምንም የለኝም አለኝ የምላቸው ሰዎች አሉ፣ ግን ምንም የሌለኝ ሰው ነኝ። ግን ይገርማቸዋል ምንም የባዶነት ስሜት የብቸኝነት ስሜት ምንም ተሰምቶኝ አያውቅም። ዋይ ለምን ብላችሁ ብትሉ በምን ደረጃ በውስጤ ማንገስ እንደምፈልግ ስለማውቅ አሁን ላይ ብዙ ድክመት ሊኖር ይችላል። ዞሮ ዞሮ መጠቀም ከፈለጋችሁ እግዚአብሔርን ከሐሳብሽም ከመንፈስሽም አታውጪ። በመንገድህም በሐሳብህም በመኪናህም በድርጅትህም በፋብሪካህም በቢሮህም በሁሉ ነገር እግዚአብሔር ይንገስ። እግዚአብሔር በሁሉ ነገር ከነገሰ ከዛ በኋላ የሴትን ከዛ በኋላ የወንድን ከዛ በኋላ ስራን መውደድ ዓላማን መውደድ ራስን መውደድ ይሄ ቀላል። ስለዚህ በተቻላችሁ መጠን በሴቶችም በኩል በወንዶችም በኩል መጀመሪያ የክርስቶስ ፍቅር ይግባን። እግዚአብሔርን በእግዚአብሔርነቱ በደንብ ከነፍሳችን ከወደድ ነው መጽሐፍ እንደሚለው እግዚአብሔር አምላክን በፍጹም ሐሳብ በፍጹም መንፈስ በፍጹም ሕሊና በሁሉ ነገር ማንን ወደደው ይላል እግዚአብሔርን። ስለዚህ እግዚአብሔርን ከወደዳችሁ ሌላ ቀላል ነው። ከዛ በኋላ ያለውን ፍቅር እነግርሃለሁ። መጀመሪያ ግን በሐሳብም በመንፈስም በሌሊቱም በቀንህም በዓላማህም ወደፊት ላይም ስታስብ ወደ ኋላህንም ስታስብ ግራህንም ስታስብ ቀኝህንም ስታስብ እግዚአብሔር ብቻ ይታይ። እንደዚህ የማይታያቸው ሰዎች ቤት አላቸው፣ መኪና አላቸው፣ ንብረት አላቸው፣ የባዶነት ስሜት ይሰማቸው፣ ተስፋ ይቆርጣ ራሳቸውን ሊያጠፉ እኔ ብዙ ሰዎች ያማከራሉ። ቢሮ የገንዘብ ችግር የለባትም፣ የወንድ ችግር የለባትም፣ የመኪና ችግር የለባትም፣ የባዶነት ስሜት ግን ይሰማታል። በቃ አሁንም ሙሉ እንዳልሆነች ነው የሚሰማት። የገንዘብ ችግር የለበትም፣ የቤት ችግር ምንም ችግር የለበትም። አንድ ግን ችግር አለበት። የምን ችግር አለበት ካላችሁ ከእግዚአብሔር ጋር ያለው ነገር በጣም እንትን የሆነ ስለሆነ ምንም ነገር አይረካበትም። መጽሐፍ ቅዱስ ሰው ዓለሙን ሁሉ ቢገዛ ይላል። ዓለምን ሁሉ እኮ ነው የሚለው። ዓለምን ሁሉ ቢገዛ ነፍሱን ካላተረፈ ምን ይረበዋል? ማቴዎስ 16 ከቁጥር 26 ላይ እንግዲህ በዓለም ያለውን እንዳለ ቢቆጣጠርና በዓለም ያለው ሁሉ የሱ ቢሆን ምን ይጠቅመዋል ይላል። ስለዚህ መጀመሪያ እግዚአብሔርን በሐሳብሽ በመንገድሽ በውሎሽ በስራሽ ሐሳብ በመንገድ በህይወት በሞላ እንዳለ መንገስ ያለበት እግዚአብሔር። ከዛ በኋላ ዝና ከንቱ ወደ ላይ መውጣት ቃል ከዛ ደግሞ በዛ ተወርዳለ። ከዛ በኋላ ሰውነት የሆነ ጊዜ ያምራል። ከ10 ዓመት በኋላ ደግሞ ጭምድድ ኩምትት ማለት መሸበት ምናምን ይመጣል። ከዛ በኋላ እርጅና ይመጣል። ከዛ ደግሞ መውደቅ ይመጣል። ስለዚህ ይሄ በሚታየው መልካችሁም ራሱ መመካት ታቆማለ። ሴት ከሆነች በውበቷ መመካት፣ ወንድ ከሆነ በብሩ መመካት ያቆማል። በሰውነቱ መመካት ያቆማል። በጣም ትልቅ ሰውነት ያላቸው ሰዎች በሰውነታቸው አይመኩም። መጽሐፍ የሚመካ ቢኖር በማን ይመካ ይላል? በእግዚአብሔር። ከዛን ሚስትን በባሏ አትታበይም፣ በትዳሯ አትታበይ። የምትታበይ ከሆነ የምትመካ ከሆነ በእግዚአብሔር ነው የምትመካውና ሚስትህንም እንደ ሚስትነቷ መጠን የምትወዳት የክርስቶስ ፍቅር ሲገባ ነው። ስለዚህ መጀመሪያ የክርስቶስ ፍቅር ይግባችሁ። የክርስቶስ ፍቅር እንዲገባችሁ ደግሞ መጸለይ፣ መጽሐፍ ቅዱስ የእውነት ማንበብ። ከዚህ በፊት ብያችኋለሁ። መጽሐፍ ቅዱስ ማንበብ የጀመርክ መዝሙረ ዳዊትን፣ መጽሐፈ ምሳሌን፣ ሐዲስ ኪዳን፣ ብሉይ ኪዳን ማንበብ የጀመርክ ጊዜ እስከ ዛሬ ድረስ የት ሀገር ነበርኩኝ? የእውነት ራስን በጸጸት ትገለዋለህ። የት ነበርኩ ግን እስከ ዛሬ ድረስ ከምትል። ምክንያቱም የጥበብ መጽሐፍ፣ የእውቀት መጽሐፍ፣ የእምነት መጽሐፍ፣ የለውጥ መጽሐፍ፣ የጥበብ መጽሐፍ ይሄን ካላነበብክ ምን ታነባለህ? ስለዚህ የሴት ፍቅር ሰው እንዲገባው መጀመሪያ የማን ፍቅር ይገባው? የእግዚአብሔር ፍቅር። የወንድ ፍቅር የሚገባት መጀመሪያ እግዚአብሔር። አባትነት ምን እንደሆነ፣ ባልነት ምን እንደሆነ፣ ራስነት ምን እንደሆነ ሴት ልጅ የምትረዳው እግዚአብሔር በነፍሷ ከሷ ከህይወቷ ጋር የተዋሃደላት ሴት ስትሆን ነው። ስለዚህ በመጀመሪያ ዛሬ ይዛችሁልኝ እንድትሄዱ ከመፈለገው ሐሳብ አንዱ እግዚአብሔር አምላክህን በፍጹም ሐሳብ በፍጹም መንፈስ በፍጹም በደመ ነፍስ ሁሉ እግዚአብሔርን ውደደው። እግዚአብሔርን ከወደድክ ንብረቱ ይሳካልሃል። ኦሪት እቺን ጥቅስ መጽሐፍ የያዛችሁ ስልክ የያዛችሁ በደንብ ስልካችሁ ላይ እንዳትረሷት ጻፏት። በደንብ እንዳትረሷት። ህይወታችን እዚህ ውስጥ ስላለ ኦሪት ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ እኔ ያልኩት ራሱ ብታነቡልኝ ወይ ደግሞ ብትሰሙ ትደነግጣላችሁ። ኦሪት ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ ምን ይላል? የኔ አምላክህን የአባትህን የእግዚአብሔርን ቃል ብትሰማ ያዘዝኩህን ሁሉ ብትጠብቅ እንደ ሐሳብ እግዚአብሔር ብትኖር እኔ አምላክ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ አደርጋለሁ ይላል። ከዛ ምን ይላል? ብትዘራ ዘርህን፣ ብትነግድ ንግድህን፣ ብትወልድ ልጅህን፣ ብታገባ ትዳርህን እባርካለሁ። በከተማ ምስጉን አደርግሃለሁ። ብታርስ እርሻን እባርካለሁ። የላሞችን የፈረሶችን የጥበቶችን መንጋ እሞላለሃለሁ። አንተም በከተማ የተፈራ የተወደድክ ሰው አደርግሃለሁ። የተባረክ ሰው አደርግሃለሁ። ብትወልድ ልጆችን እባርካለሁ። ብታገባ ሚስት ያልተባረከችን ብትሆን እኔ እባርክልሃለሁ። በከተማ አንተን ምስጉን ከዛ ሰጪ እንጂ ተበዳሪ አላደርግህም።
ሰጪ እንጂ ራስ ከዚህ ጋር ነው፣ ጅራት ደግሞ ከኋላ። ራስ እንጂ ጅራት አላደርግም። ጠላቶች በመጡበት ጊዜ በሰባት መንገድ ተበታትነው እንዲጠፉ አደርጋለሁ። እንደ ሕጌ እንደ ትእዛዜ ባትኖር ግን አንተ ለቀጠርካት ባሪያ መልሼ ባሪያ አደርጋለሁ ይላል የሰራዊት ጌታ እግዚአብሔር። ጥቅሱ ነው። ከዛ በኋላ ይኸው ብትሰማኝ እንደ ሕጌ ብትኖር ከምድር አሕዛብ ሁሉ በላይ ወደ ላይ ከፍ ከፍ አደርጋለሁ። ባትሰማኝና እንደ ሕጌ ባትኖር ግን ትላንትና እንጀራ ስትሰጣት የነበረች ሰራተኛ ከሷ በታች ባሪያ ያደርጋለሁ። ብዙ ሰው ህይወቱ እያሽቆለቆለ ነው፣ ግን አይታየውም። መቆሙን ያየው ድርጅቱ እየወደቀ ነው። ድርጅቱ ምናልባት ቀጥታ ላይወድቅ ይችላል፣ ኢንዳይሬክት ግን እየወደቀ ነው። ትዳሩ እየፈረሰ ነው፣ ህይወቱ እየተናጋ ነው፣ እድሜው እየፈረሰ ነው፣ ብዙ ነገሩ እየተመሰቃቀለ ግን አይታየውም። ለማየት እግዚአብሔር ሲረዳ ነው። ችግርህንና ድክመትህን ራሱ የምታውቀው ማን ሲረዳ ነው? እግዚአብሔር ሲረዳ ነው። ገብታችሁ ይሄ መጽሐፍ ቅዱስ በተደጋጋሚ አንብቡት። ብትሰማኝና እንደ ሕጌ ብትኖር ምን አደርጋለሁ? ከምድር አሕዛብ ሁሉ በላይ ከፍ ከፍ አደርጋለሁ፣ አሳድጋለሁ። ብትነግድም ብትሰራም የላሞችን፣ የፈረሶችን፣ እርሻህን፣ ንግድህን፣ ፊትህን፣ ሰውነትህን፣ ንግግርህን፣ ሁሉ ነገርህን እባርካለሁ። እንደ ሕጌ ብትኖር ሚስትህን እባርካታለሁ። ምክንያቱም የተባረከች ሴት ለባለቤቷ ምን አይነት ጸጋ ምን አይነት ክብር እንደሆነች ልነግራችሁ አልችልም። የተባረከ ወንድም ደግሞ ለሚስቱ ምን አይነት ጸጋና ክብር እንዳለው እና እንደ ሕጌ ልትኖር እባርካለሁ። እንደ ሕጌ ባትኖር ደግሞ ምን አደርጋለሁ ይላል? ባሪያ። ለዛ ነው ትልቅ ሰው የማይከበረው፣ ሕፃን የማትከበረው፣ ወንድ ልጅ የማይከበረው። ምናልባት ያለመከበር ስሜት የሚሰማህን ከሆነ እንደዚህ ውስጥ ያላችሁ ከሚስት ጋር እንዳትታገል። የእውነት ሚስት ማታከብር ማትወድ ከሆነ ያገባችሁ ወጣቶች እዚህ ውስጥ ካላችሁ ማግባት የምታስቡም ካላችሁ ፕሊስ ከሚስት ጋር እንዳትታገል። ተዋት እሷን። አንተ ዝም ብለህ ራስህን ተመለከተው። ዝም ብለህ በትክክል ራስህን ይው። አንዳንድ ሰው እኮ ብቻውን የማይኖር ሰው እኮ ነው ከሰው ጋር እየኖረ ያለው። ብቻውን ቤት ሰጣችሁ ብቻውን አይኖርም። ከራስ ጋር መኖርም ጥበብ ይጠይቃል። ከሰው ጋር መኖር ደግሞ በጣም ሲበዛ ጥበብ ይጠይቃል። ስለዚህ ሚስትህን ተዋትና እንደው ዛሬ ከገባ አንድ ቤቴን ሊያሻሽል ይችላል የሚችለው ነገር አንድ ነገር አለ፣ ሁለት ነገር አለ፣ አንድ ነገር። ከዛ በኋላ ለውጡን ታየዋል። ከዛ ከራስ ጋር መታገል ጀምር። ጦርነቱን ከራስ ጋር ክፈት። ከእግዚአብሔር ጋር ተነጋገር። ከዛ በኋላ ሚስት እስኪ አንድ ጥያቄ ልጠይቃችሁ። በህይወታችሁ የሆነ የከበዳችሁ ነገር ኖሮ ጸልያችሁ ከሰው ተጣልታችሁ እናንተ ጸሎት አድርጋችሁ ከዛ በኋላ ስትመለሱ እናንተ ጥፋተኛ ሆናችሁ ሰውዬው ይቅርታ ጠይቋችሁ ያውቃል? ያውቃል። እኔ አስታውሳለሁ ልጅ ሆኜ ከአባቴ ተጣልቼ እዚች ቤት እንዳላይ ብሎኝ በጣም ፈርቼ በጣም ተንቀጥቅጬ ስቲል አይምሮዬ ውስጥ አለ እና የጥምቀት ጊዜ ነው። ሚካኤል ታቦት አስገብቶ ሲመለስ መንገድ ላይ እሱ በፈረስ እኔ በእግር ተገናኘ። ወዴት እየሄድክ ነው? አስቀየምኩ መሰለኝ እና በቃ ወደ ቤት እንሂዳለኝ እና በጣም ተሸብሬ ነበር። እንግዲህ ቅዱስ ሚካኤል አያሳፍረኝ ምናምን ያልኩ ነበር ወደ ቤት ያልኩት እና ሳገኘው እንደዛ በጣም ብዙ ጊዜ አይታችሁ ታውቃላችሁ ብዬ አስባለሁ። ስለዚህ ከሚስት ጋር መታገልህን ተውና ቆም ብለህ ራስን ትንሽ ለማዳመጥ ራስን ትንሽ ለማየት ምንድነው ያጠፋሁት ነገር? ምናልባት ችግሬ ኃጢአት አብዝቼ ነው፣ ውሸት አብዝቼ ነው፣ ማስመሰል አብዝቼ ነው፣ መማገጥ አብዝቼ ነው፣ ስልኬ ላይ ቴክስት አብዝቼ ነው። ምክንያቱም ሚስት ባታይ ማን ያያል? ይሄ ራሱ ችግር ያመጣል አያመጣም? ባለቤትሽ ባያይ እግዚአብሔር ያያል? አራት ወንድ የምታወራ ሴት እባረካለሁ ብላ እንዴት ታስባለች? ለመግባባት ማውራት ችግር የለም። ቢያንስ ቀንሻቸው ከ10 5ቱን ከ5ቱ 3ቱን ከ3ቱ 2ቱን ከሁለቱ ደግሞ እጣ ጥላለሁ። ሁለቱ በዛ ሁለቱ በዚህ ወጣ ምን ላደርግ አለችኝ። እቁብ ግቢ አልላትም መቼም ከዚህ በኋላ አንተ ባለፈው ስልጠና ላይ ስታወራ ሰብቼ እጣ መጣል ጀመርኩኝ። እስኪ ተሾመ ሁለቴ ተሾመ ከወጣ ሶስቴ ተሾመ ከወጣ ተሾመን አገባለሁ፣ አራቴ በቀለ ከወጣ በቀለና ተሾመን እኩል አገባለሁ እንደማለት ነገር ነው። እና አዳማ አስታውሳለሁ አንድ ሴት እንደዚህ አይነት ትምህርት በተደጋጋሚ ሰምቼ ስታስተምር እኔ በህይወቴ ሁለት ሰዎች ገጥመውኛል። ሰይጣን ራሱ እንዴት እንደፈተነኝ አላውቅም። ምንድነው ይሄኛውን እንዳላገበው ይሄኛው በጣም የሚገርም ቁመና፣ የሚገርም ነፍስ፣ የሚገርም ልብስ፣ የሚገርም አካሄድ፣ የሚገርም ትምህርት፣ የሚገርም ትሪትመንት፣ በቃ የሚገርም ነገር አለው። ይሄኛውን እንዳላገበው ደግሞ ያኛው የሚገርም ነው፣ ይሄን እንዳላገበው ያኛው የሚገርም ነው። እና ሁለት ሰው ጋር ነው ልብ ያለው እና ምን ትመክረኛለህ? ለምን ሁለቱንም አታገቢም? ይቻላል እንዴ ያለች ብቻ ልታገባ ነው። እና በትክክል የሰውን ፍቅር የምትረዳው እግዚአብሔር ፍቅር ሲገባ ነው። ስለዚህ እንዲህ ወዶናል። የና ልብሳችን የሚወደድ አይደለም፣ ስራችን የሚወደድ አይደለም፣ አነጋገራችን የሚወደድ አይደለም፣ ስራችን የሚወደድ፣ ሐሳባችን የሚወደድ አይደለም፣ መንፈሳችን የሚወደድ አይደለም፣ አካሄዳችን የሚወደድ አይደለም።
ዓላማችን ራሱ በእግዚአብሔር ፊት የሚወደድ አይደለም። የምናደርገው እያንዳንዱ ነገር በእግዚአብሔር ፊት የሚወደድ አይደለም። እግዚአብሔር ግን እንዲሁ ይወደናል። እንዲሁ ሰው እንደዚሁ የተወደደ ሰው ደግሞ በዋጋ ደግሞ ሚስቱን መውደድ እንዴ ጠዋትና ማታ ጠብቀህ ብላ ምግብ ሰርታ ምናምን የምትል ሴትን መውደድ እንዴት ይከብዳል? አንተ እንደዚህ ተወደቅ፣ አንተ እንደዚህ ብዙ ነገር ተሰጥቶ አንተ ደግሞ የሆነች እየሰጠች ያለችን ሚስት እንዴት መውደድ ያቅታል? ኦፍኮርስ ከባድ ሊሆን ይችላል። ከባድ የሆነው ግን አንተ እየከመርክ የመጣኸው እንጂ እሷ ችግር ብቻ አይደለም፣ የሚስት ችግር ብቻ አይደለም። አንተም እየከመርክ የመጣው ነገር አንቺም እንደዛው። ስለዚህ ሴቶች በደንብ መጀመሪያ የእግዚአብሔር ፍቅር ሊገባት ይገባል። የክርስቶስ ፍቅር ከገባት ከዛ በኋላ ያቺ 40 ዓመት ያለችን ሴት እኔ አንድ ቀን እዚህ መድረክ ላይ ባመጣት ደስ ይለኛል። በ39 ዓመት አካባቢ መጨረሻ ላይ አግብታ እስከ 45 ዓመት 5 ልጅ የእግዚአብሔር የባረካት ሴት ምንም መርፌ ምናምን የደም አይነቱ ቢኖ ኤ ነው ምንም ሳትል ወደዛ ወደዚህ ግርግር ሳትፈጥር በቃ ላለፉት 25 ዓመታት ቆማ ቀረች። መልክ ይዛ ይሄን የመሰለ ሰውነት ይዛ ይሄው አሁንማ ተጨማደደ፣ ጸጉሯ እየተነቀለ ነው፣ ሽበት ጀምራለች። ስንት ሰው ይሄን ሁሉ ስድብ ተሸክሞ መኖር እኮ የእውነት ትልቅ ጥበብ ይጠይቃል። ምን ያህል እግዚአብሔር ላይ እምነት ቢኖራት ነው? አስበዋል? አታገባም እንዴ አንተ የምትፈጥረው ይመስል ሰው ሁሉ እንደዛ እያለ ተሸክመ እግዚአብሔር የሰጠ ጊዜ ስታገባ አስበው። አሁን ይሄ የሚገባው ምናልባት እግዚአብሔር ለሚገባው ሰው ነው፣ ለሚረዳ ሰው። በ40 ዓመቷን ያገባችው በ45 ዓመቷን 5 ልጅ ወለደች። ምንም በቃ 2 ሴት ከዛ 3 ወንድ አድርገው እግዚአብሔር ባርኳት። ስለዚህ ሌላቸው ፈለኩት የእግዚአብሔር ፍቅር በውስጡ ያለ ሰው እግዚአብሔርን ከልቡ ስለሚወድ የሴት ፍቅር የባል ፍቅር ያውቃል። ከዛ ከባለቤቷ ጋር ፉክክርና እልህ ውስጥ አትገባም። እሱን ለመሸነፍ አንዳንድ ሰዎች የበላይ ላይ ነው የበላይ የምትሆን እስኪ ሁን እኔ ምን ይጎዳል? የበላይ ሁን ምን ችግር አለው? ብትሆን ምን ችግር አለ? የትኛው ሰገነት ላይ ነው የምትቀመጠው? የትኛው እኔ ራሱ እዚህ ጋር ለመቀመጥ ጠዋት አይ እኩል ሆነን እንደውም ከቻሉ አንዳንድ ሰዎች ወንበር አስቀምጡ እዚህ ይቀመጡ። ምን ወደ ላይ ምንም የሚያስሮጥ ነገር የለም። እንደውም ታች ከሆንክ እግዚአብሔር ክብርህን ከፍ ያደርገዋል። ላይ ከሆንክ ምናልባት እሱ ያሰጋል። እና መመጻደቅ አይነት ነገር የበላይ ነኝ አይነት ነገር እንዳይሰማችሁ። ምንም ብትሆኑ ሀብታምን ብትሆኑ ውብም ብትሆኑ ምንም ብትሆኑ የበላይነት ስሜት እንዳይሰማሽ። የበላይነት ስሜት የሚመጣው ከበታችነት ስሜት ስለሆነ አንዳንድ የበላይ ለመሆን አክት የሚያደርጉ ሰዎች የበታችነት ስሜት ይሰማል፣ ያለመወደድ ስሜት ይሰማቸዋል። ራሱን በደንብ የማትወድ ሴት እኮ ባለቤቷ እየወደዳትን ግን ተወደኛለህ ብላ ትጠይቀዋለች። ሊሆን ይችላል። ስለዚህ መጀመሪያ ሰው ልጅ ሊገባው የሚገባው የማን ፍቅር ነው? የእግዚአብሔር ፍቅር ነው። ስለዚህ ዛሬ በደንብ ልባችሁ አትማችሁ ጠዋትም ቀንም ይሄ እንደው ማታ ቤተክርስቲያን ስታይ የሆነ ሰዓት ላይ ትዝ የሚልሽ ሳይሆን ሁሌ ውስጥሽ ላይ የሚመላለስ የእግዚአብሔር ስራ፣ ሁሌ ውስጥ ላይ የሚመላለስ የእግዚአብሔር ሐሳብ፣ የእግዚአብሔር ስራ። በጣም መባረክ ከፈለክ እሱን ነገር በደንብ አሳድገው። ከዛን እግዚአብሔርን እንደ እግዚአብሔርነቱ መጠን ከወደድከው በኋላ የዛሬ ዓመት እዚህ አዳራሽ ላይ እንገናኛለን ማልክ እንደሆነ። ይሄ ቃሉ ደግሞ የእግዚአብሔር ቃል ስለሆነ ምንም የማይለወጥ ወደዚህ እንደ ሐሳቡ ትኖር ነው የሚለው ቅድም ያነበበው ነው ጥቅስ። እንደ ሐሳብ እግዚአብሔር ብትኖር እኔ ከምድር አሕዛብ ሁሉ በላይ ከፍ አደርግሃለሁ፣ ምንም የሚጎልብህ ነገር የለም ነው። ባትኖር ግን እንደ ሕጌ እየወረድክ ነው የምትሄደው ነው። ስለዚህ በተቻለን መጠን እግዚአብሔርን እንደ እግዚአብሔርነቱ መጠን በልባችን እንድንወድ እግዚአብሔር ይርዳል።